እሺ ውድ ተመልካቾቻችን አሁን ያለነው በሰሜን ሸዋ ሀገረ ስብከት በአንኮበር ወረዳ በቁንዲ አካባቢ ነው የምንገኘው። በቁንዲ አካባቢ ደግሞ ጥንታዊና ታሪካዊ የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን ይገኛል። የቤተክርስቲያን ብዙ መቶ ዓመታትን ያስቆጠረ በርካታ ቅዱሳን የወጡበት ነው። በጣም የሚያስደንቀው እዚህ አካባቢ ምንድነው የምትመለከቱት አለት ነው። እንግዲህ የሰማዕቱ የቅዱስ ጊዮርጊስ ጠበል የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ከሚፈተትበት ከመቅደስ ውስጥ የመነጨ ነው። ይሄ ደግሞ በጣም ብዙ የቆየ ነው። ግን ለብዙ መቶ ዓመታት ከአካባቢው ማህበረሰብ ውጪ በአዲስ አበባና በተለያዩ ከተሞች ላይ ያሉ ምዕመናን ያው ብዙም አያውቁትም፣ ከእይታ የተሰወረ ነውና አሁን ግን ጊዜው ደርሶ እግዚአብሔር ፈቅዶ ይሄ ቦታ በድብቅ እየመጡ ከተለያዩ ሀገራት እየመጡ የሚፈወሱበት ነውና እንደምታዩት ይሄ ድንጋይ ነው። እንግዲህ ይሄ እጹብ ድንቅ የሚያሰኝ ነው። ይሄ ድንጋይ ነው። ከዚህ ውስጥ ነው የመቀደሱ ውስጡን መሬቱን መጥቶ እዚህ ላይ ፈንድቶ ይቺ የምትመለከቷት ይሄ ጎማው የተገጠመበት ነው። የሆነ ችግር ቢፈጠር ጎማውን ወደ ታንከሩ ይወርድና ሴፍቲ ታንከሩ ላይ ይጠራቀማል ህዝቡ ሲፈወስበትና ይሄ ይቺ የተሰራችበት ምክንያት ከዋናው ከአለቱ ላይ ጎማው የተገጠመበት ነውና እግዚአብሔር ለቅድስናው ስፍራ ያደላችሁ። እውነት ለመናገር ይሄን ቦታ ታሪክ ለማስረዳት ከአይምሮ በላይ ነውና እግዚአብሔር የመረጣችሁ እግዚአብሔር ያደላችሁ እና አቡነ ተክለ ሃይማኖትና እና አቡነ ዜና ማርቆስ በኪደተ እግራቸው እየተመላለሱ የባረኩት የቀደሱት ከፈጣሪያቸው ቃል ኪዳን ያገኙበት ቅዱስ ቦታ ነውና ከሰማይ የወረደ ታምራዊ መስቀል የሚገኝበት ነው። ከአለት ላይ የፈለቀ እጅግ ታምራዊ ጠበል ነውና መታችሁ እንድትፈወሱ እንድትባረኩ አይን አይቶ ልብ ይፈርዳል ያሉ አባቶችና በርካታ የአካባቢው ማህበረሰብ ሐኪም የሚባል አያውቁም። የሰማዕቱን ጸበል እና እምነት ወስደው ነው ከተለያየ ከተንኮለኛ ከምቀኛ ከሟርተኛ የሚድኑት የታመሙ የሚፈወሱበት ከብቶቻቸው እንስሳቶቻቸው ቤተሰቦቻቸው ቤታቸው የሚባረከው በሰማዕቱ ጸበል ነው። ከኛ የሚጠበቀው ለእናንተ መረጃ መናገር ነው። መታችሁ ማየት ትችላላችሁ። አካባቢው የበረከት ቦታ ነው። አመቱን ሙሉ ይሄ መምረት ቃል ኪዳኑ በደመና የሚሸፈኑ ደመናው ይታያችኋል። ይሄ አመቱን ሙሉ እህል ነው። በአካባቢው ደግሞ እንጀራ ተጋግሮ እስከ 3 ቀን እስከ 4 ቀን ደግሞ የእንጀራው ጣዕም ሽታው አካባቢውን ያውዳልና ይሄ መታችሁ ማረጋገጥ ትችላላችሁ። የሰማዕቱ ቅዱስ ጊዮርጊስ በረከት ይድረሰን። ለቅድስናው ስፍራ እግዚአብሔር ይጥራችሁ። ኑ ተፈውሱ እንላለን። እግዚአብሔር ይስጥልን። ቀዩን ጠቀቅ